እንግዲህ ኤሌክትሪክ ሞተር ሳይክሎች ላይ የምናገኛቸው ባትሪዎች እነዚህ ናቸው። እዚህ ጋር እንደምትመለከቱት 3 ባትሪዎች እዚህ ጋር አሉ። በዚህኛው ጋር እንደገና 3 ባትሪዎች አሉ። እነዚህ እያንዳንዳቸው እንግዲህ 12 ቮልት ያላቸው ባትሪዎች ናቸው። ሲሪየስሊ ተገናኝተው መጨረሻ ላይ እንግዲህ ወደ 72 ቮልት ይፈጥራሉ። በዚህ ዋየር አማካኝነት ከዚህ ከኮንትሮለሩ መጥቶ ወደዚህ ወደ ሀብ ሞተሩ ይሄድና ይሄንን ሀብ ሞተር ወይም ደግሞ ይሄን እንግዲህ ዊሉን ወይም ጎማውን ያሽከረክራል ማለት ነው። እንግዲህ ጎማው እንደምታዩት ሀብ ሞተር ላይ ነው ያለው። ይሄ ሀብ ሞተር እንግዲህ በእነዚህ ዋየሮች አማካኝነት ፓወር ያገኛል ማለት ነው። ይሄ ሌላው ፓርት እዚህ ጋር የምትመለከቱት ይሄ ኮንትሮለር የምንለው ፓርት ነው። እንግዲህ ሌላ በርከት ያሉ ዋይሪንግ ሃርነስ ሶኬቶችን እዚህ ጋር እናገኛለን፣ የተለያዩ ሲስተሞች ጋር የሚገናኙ። ከዛ ውጪ እዚህ ጋር የምታዩት ደግሞ ይሄ እንግዲህ ሜን ብሬከር አለ እዚህ ጋር ኮንትሮል ለማድረግ ሰርኪዩቱን እንግዲህ የባትሪውን ፓወር ከሲስተሞቹ ለማቋረጥ ይሄንን ብሬከር በመጠቀም ነው ማለት ነው ኦን ኦፍ የምናደርገው ማለት ነው። ተመልካቾቼ እንግዲህ የኤሌክትሪክ ሞተር ሳይክሎች ላይ የምናገኘው እነዚህም ፓርቶች ነው ማለት ነው። እንግዲህ ብዙም ሌላ የተወሳሰበ ነገር እዚህ ላይ አናገኝም። ኢንጂን የለውም ይሄ ሞተር ሳይክል እንደምታዩት ባትሪና ዋይሪንግ እና ሀብ ሞተር የምንለው አለ። ከዛ ውጪ ብዙም ሌላ እንደ ኢንጂን የመሰለ ሌላ ነገር የለውም ማለት ነው። እንግዲህ በቻርጅ ነው የሚሰራው። እዚህ ጋር ቁልፍ አለው። እዚህ ጋር እንደምታዩት በተኖች አሉ። እንደ ሌላው ተሽከርካሪ እንግዲህ የፓርኪንግ የሄድ ላይት እንደዚሁም ደግሞ እዚህ ጋር ስትመጡ የሄድ ላይት ሃይ ቢም፣ ሎ ቢም፣ ሴሌክተር ስዊች አለው። እዚህ ጋር ስንመጣ ተርን ሲግናል አለው፣ ክላክስ አለው። እንግዲህ እዚህ ዳሽቦርድ ላይ ስንመጣ ደግሞ በርከት ያሉ ነገሮች እዚህ ዳሽቦርድ ላይ እናያለን።